ቨርቹዋል ኦቲዝም የሚባል ነገር አለ ወይስ የለም? ሰላም እንዴት ናችሁ? በጣም ጥሩ የበዓል ጊዜ እንደነበራችሁ ተስፋ አደርጋለሁ። ከበዓል በኋላ እንግዲህ ተመልሰናል። ዛሬ በጣም ወሳኝ ቶፒክ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይህንን ወሳኝ ቶፒክ ለብዙዎች እንዲደርስ ኮፒ ሊንክ ሼር በማድረግ እንድትተባበሩኝ ነው። አካውንታችንም ጥሩ ፕሮግረስ ላይ ስላልሆነ ብዙ ጊዜ ኮፒ ሊንክ አካውንታችንንም እንድታደርጉት በትህትና ጠይቃለሁ። ቨርቹዋል ኦቲዝም የሚባል ነገር በዓለም አቀፍ የሕክምና ተቋማት እንደ DSM-5 ICD-11 ውስጥ የሚታወቅ ነገር ነው ወይስ ሰዎች በተለምዶ የሚሉት ነገር ነው የሚለውን ነገር ዛሬ በደንብ እናያለን። አብዛኛውን ጊዜ ቨርቹዋል ኦቲዝም ሲባል እንሰማለን። በእርግጥ ቨርቹዋል ኦቲዝም ምንድን? ብዙ ጊዜ ቨርቹዋል ለረጅም ሰዓት ስክሪን ላይ ወይ ደግሞ ስልካቸው ኦር ቲቪ ላይ የሚመለከቱ ልጆች ላይ የንግግር የተግባቦትና የቋንቋ እክል ሲታይባቸው አንዳንድ ግለሰቦች ሁኔታውን ለመግለጽ ቨርቹዋል ኦቲዝም የሚለውን ቃል ይጠቀማሉ። ነገር ግን የዘርፉ ባለሙያዎች ይህን ቃል የማይጠቀሙበት ግልጽ የሆነ ምክንያት አለ። ይህም ምክንያት የሕክምና ምርመራ ዲያግኖሲስ ብለን የምንጠራው የሚያተኩረው ችግሩ በምን መጣ በሚለው ምክንያት ላይ ሳይሆን ልጁ ምን ማድረግ አይችልም ወይም ምን አይነት እክል አለበት፣ ሲምፕተሞቹ ምን አይነት ናቸው በሚለው ላይ በመሆኑ ነው። በዓለም አቀፍ ደረጃ ቨርቹዋል ኦቲዝም ተብሎ የሚጠራ ስያሜ የለም ብዬ እንደነገርኳችሁ፣ በዓለም አቀፍ ደረጃ ግን ምን አይነት ስያሜዎች ናቸው ያሉት ከቋንቋ እድገት ጋር በተገናኘ የሚለውን ደግሞ 3 ናቸው። እነሱን ተራ በተራ እንመለከታለን። የመጀመሪያ ሶሻል ፕራግማቲክ ኮሚኒኬሽን ዲስኦርደር ወይም ደግሞ SCD የሚባል። ለምሳሌ አንድ የ4 ዓመት ልጅ ቢኖር ብዙ ቃላትን ያውቃል። የፈለገውንም ነገር ቃላትን ተጠቅሞ ማግኘት ይችላል። ነገር ግን ከሌሎች ልጆች ጋር መጫወት ሲጀምር ችግር ይገጥመዋል። ይህም ችግር ልጆቹ ሰላምታ ሲሰጡት ምን አይነት ሰላምታ መመለስ እንዳለበት ወይም ደግሞ ሰላምታ እንዴት መመለስ እንዳለበት አያውቅም። ጨዋታ መሃል ላይም ቃላትን ተጠቅሞ ከልጆቹ ጋር እንዴት መግባባት እንዳለበት ይህም እክል አለበት። መቼ ማውራት፣ መልስ እንዴት መመለስ እንዳለበት ፈጽሞ አይችልም። እዚህ ልጅ ላይ የምናየው ትልቁ ችግር ምንድነው? ቋንቋን ለማህበራዊ ግንኙነት መጠቀም ላይ ችግር አለበት ማለት ነው። ይህንን ችግር ነው ሶሻል ፕራግማቲክ ኮሚኒኬሽን ዲስኦርደር ብለን የምንጠራው። ይህን ስያሜ በስነ ስርዓት ማወቅ ለምን ይጠቅመናል? ትክክለኛ የሆነ ልጃችንን ሊረዳ የሚችል ትሪትመንት ወይም ደግሞ እገዛ ማድረግ እንድንችል ይረዳናል ማለት ነው። ሁለተኛው ዴቨሎፕመንታል ስፒች ኦር ላንጉዌጅ ዲስኦርደር ተብሎ የሚጠራ ነው። ለምሳሌ አንድ ህፃን ልጅ የ3 ዓመት ልጅ ሊሆን ይችላል። ረዥም ሰዓት በስልክ ላይ ጊዜውን የሚያጠፋ ከሆነ እንደ እድሜው ቋንቋዎችን የማወቅ ችሎታው በጣም አነስተኛ ይሆናል፣ ወይም ደግሞ የቋንቋ ክምችቱ በጣም ዝቅተኛ ይሆንበታል። ከዚህም የተነሳ የሚፈልጋቸውን ነገሮች ለማግኘት ሲል ለምሳሌ ውሃ ፈልጋለሁ ከሚለው ይልቅ ውሃ ብቻ የሚለውን ቃል ይጠቀማል። የተለያዩ ስሜቶችንም በሚገባ ለወላጆቹ ወይም ደግሞ ለሚያሳድጉት ተንከባካቢዎቹ መናገር እንዳይችል ያደርገዋል ማለት ነው። እዚህ ጋር የምናየው ከፍተኛው ችግር ምንድነው? የቃላት እጥረት ስላለ ሐሳባቸውን በሚገባ ማስተላለፍ አይችሉም፣ ራሳቸውንም መግለጽ አይችሉም። እንዲህ አይነት ልጆችንም ስናገኝ ትክክለኛውን ስያሜ ማወቃችን ምን አይነት ትሪትመንት ወይም ደግሞ ቴራፒ መስጠት እንዳለብን እንድናውቅ ይረዳናል ማለት ነው። ሶስተኛውና የመጨረሻው other specified developmental disorder ተብሎ የሚጠራ ነው። ለምሳሌ አንድ የ2 ዓመት ተኩል ልጅ ቢኖራችሁ በጣም ረዥም ሰዓት ስክሪን ላይ የሚያጠፋ ከሆነ የተለያዩ የእድገት ምልክቶችን በአንድ ጊዜ ሊያሳይ ይችላል። እነዚህም የምናይበት የእድገት መዘግየት ምልክቶች ምንድናቸው? ስሙ ሲጠራ ስሙ ወደ ተጠራበት አቅጣጫ ወይ ደግሞ ድምፁን ወደ ሰማበት አቅጣጫ መዞር አይችልም። ገና ፕሮፐርሊ መናገር አልጀመረም። እንዲሁም የአይን ላይን ግንኙነት ወይ ደግሞ አይ ኮንታክት ብለን የምንጠራውን ነገር ከሰዎች ጋር በአግባቡ ማድረግ አይችልም። እንዲህ አይነት ምልክቶችን ብቻ እንግዲህ ስናይ ሙሉ በሙሉ ኦቲዝም ነው ወይ ደግሞ ኦቲዝም ስፔክትረም ዲስኦርደር ውስጥ ነው ማለት አንችልም። ምክንያቱም ኦቲዝም ስፔክትረም ዲስኦርደር ውስጥ ያሉ ልጆች ሌሎች በጣም ወሳኝ የሆኑ ምልክቶችን ስለሚያሳዩ ማለት ነው። ነገር ግን የእድገት መዘግየት እንዳለ በደንብ የሚታይ ስለሆነ በዚህ other specified developmental disorder በሚለው ስያሜ ውስጥ እንጠቀልላለን ማለት ነው። እንዲህ አይነት ልጆች እንግዲህ እነዚህ 3 በጣም ወሳኝ የሆኑ በዓለም አቀፍ ደረጃ እውቅና የተሰጣቸውን ስያሜዎች ማወቃችን
ለወላጆችም ከዚህ ጋር በተገናኘ የተለያየ ስራ ለምንሰራ ሰዎች ትክክለኛውን የሆነ ትሪትመንት በአግባቡ ለልጆቹ እንድንሰጥና ጥሩ የሆነ ለውጥ በህይወታቸው ውስጥ ማምጣት እንድንችል ይረዳናል። ስለዚህ ከሁላችሁም የሚጠበቀው ይህንን ጠቃሚ መረጃ ለብዙዎች እንድታደርሱና ኮሜንት ሴክሽን ላይ ደግሞ ይሄ የሚመለከታቸውን ሰዎች ሜንሽን እንድታደርጉ በትህትና እጠይቃለሁ።